ይሄ የትምህርት መርጃ መሳሪያ ነው። የሰሩ እየሰራው ነው። በዚህ በአብዳል ትምህርት ቤት ላይ በተለያየ ጊዜ መርጃ መሳሪያዎችን የሰራሁት ነው። የሚገርም ነው። ሁሉም ትምህርት እነ ሳይለንት ላይ ተራለው ከእንደገና እነ ቴንሶች ሞዳል ቨርቦች በሙሉ ይሄ መርጃ መሳሪያ በሰሩ እንዲየን ሴት ባይ የተዘጋጀው በጣም ተማሪዎችን በዚህ መንገድ እንግዲህ ያበረታታው እየሰራው ነው ያለውትና መርጃ መሳሪያዎች ከ30 ይደርሳሉ። በዚህ አመት ብቻ የሰራው ከ30 ሁሉንም ኮንቴንት from grade 7 up to 8 including grade 4 and 6 that very important that the aids of the teaching head material from here በጣም ኢንተረስቲንግ የሆኑ ማቴሪያሎች አሜዚንግ የሆኑ ማቴሪያሎች ለተማሪዎች በዚህ መንገድ እያቀረብኩላቸው ያለውና በጣም ብዙ ናቸው። እንግዲህ እንዴት መርጃ መሳሪያ እንደሚሰራ ውድ ተማሪዎች አስተማሪዎች መታችሁ ከኔ ጋር እዚህ ጋር ኤክስፒሪየንስ መውሰድ ትችላላችሁ። የሰር ወንድዬ ናቸው ስራዎች ናቸው እነዚህ በሙሉ በፍሊፕ ቻርት ሁላ ሰርቻለሁ። በዚህ መንገድም ሰርቻለሁ። በጣም ይገርማል። ይኸውላችሁ በዚህ መንገድም ሰርቻለሁ። ይሄም መርጃ መሳሪያ ነው። ተማሪዎችን በዚህ መንገድ እያበረታታው ነው። በጣም በሚገርም ሁኔታ ይሁን ለዚህ የሰባተኛ ክፍል በሙሉ በጣም አሜዚንግ ሆነ እና በሙሉ የተሰራበት ነው። ካለ መርጃ መሳሪያ ክላስ ውስጥ አልገባም። ስለዚህ በጣም ወሳኝ ነው እላችኋለሁ። ስለዚህ ተማሪዎች አንዱ ሞቲቬት የሚሆኑበት አንዱ ኢንተረስት የሚሆኑበት በመርጃ መሳሪያ ነው። መርጃ መሳሪያ በጣም ወሳኝ ነውና ፕሊስ ባካችሁ ውድ ተማሪዎች አስተማሪዎች በዚህ መንገድ ተማሪዎቻችሁን ብትደግፉ ጥሩ ነው። ለሶስተኛ ለትናንሾቹም እንደዛ አይነት ነገር እየሰራን በጣም ልነግራችሁ አልችልም። በቃ እንደው እንዴት ደስ የሚል ስራ መሰራት እንዴት እንደሚያደርግ ይሄ ራሱ ኢንቨስት ያደርኩት በራሴ ገንዘብ ነው። በራሴ ወጪ ነው። በቃ ቀላል ነው። ከቢሮ ከአስተማሪዎች ከተለያየ ቦታ የሚደግፉን ሰዎች አሉ። እየደገፉ ተማሪዎች እንዲገባቸው በጣም ቀልድ እንዳይም በዚህ ዓመት እንግዲህ ደረጃ እድገት የሚባለው አለ። በዚህ መንገድ እንግዲህ ሲያዩ መጥተው ከወንድዬ ጋር ኤክስፒሪየንስ ቢወስዱ ጥሩ ነው። ደረጃ የሀገሩን ነው